akka bofaa ogummaadhaan abshaalataa akka guugeemmoo garraamii ta'a እኛ የሰቀልነውን እኛ የገደልነውን እናንተ እንዴት በስሙ ትናገራላችሁ? ተቀበሉት ለአንድ ስም ነው እርሱም ኢየሱስ ክርስቶስ ይባላል። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት ክርስቶስን። ቅድማይሳ ዱአይሳቲን ዱአኬኛ አጄሴ ሁንደኬኛ አከ ዲገሳቲን ቢሊሰኑ ባሴ ኢሰከነ ቤክኔ ዮጅራን እትንቃኖፍ ነው። ብፁዕ አባታችን ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መምህራችን ሊቀ ኅሩያን መምህር ታምሩ የሀገረ ስብከቱ ዋና ስራ አስኪያጅ፣ የገዳማት የአድባራት አስተዳዳሪዎች፣ የሀገረ ስብከቱ የየመምሪያው ክፍል ኃላፊዎች፣ የዚህ ታላቅ ቤተ መቅደስ አስተዳዳሪ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች የእግዚአብሔር ልጆች ሁላችሁ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አከም ቡልተኒ አከም ቱርተኒ አከሚን ዮነ ጌሰን ገለቴፈሙን አመለ ዋቁማ ኢሳ ከንተ አዱኛ ኢጀ ኬኛን ይላሉ ከነ በከ ሂንጅሬራ ገረ ጅሩት ፊዴ ከኖሜ አመሉማ ኢሳቲን ጅራታ ፊ ጅራቺሳ ከንተ ዋቅነ ቦቲ ኬኛ ሁንደ ኬኛ ኑ ገርጋሬ ሁንደ ኬኛ ኑ ጀጀቤሴ አከ በዲ ፊ ጩቡ ኬኛ ሶኑት ለካይን ኢጃራራቲን ኑ ኢላሌ ኢዶ ቁልቁሉ ከነቲ ኤባፍ ከንዋሜ ዋቅነ ቦቲ ኬኛ መቃኒሳ በራህን ገበረ በራቲ ከን ከበጀሜ ፊ ከን ኡልፋቴ ኑ ፊያተው በገጌሰን ሜልል ጀራቲ ዋቀዮ ገለቴ ፈዳ አከየመ ዋቀዮት ደቂቃ ሙራሳፍ ሰገሌ ዋቀዮኒ በረና ኤቢፈሞን አባን ኬኛ አቡነ ገብርኤል ወንጌል ለለቡዳን ከን ቤከመኒዳ ገሩ ዋኑ አጀጀኒፍ ኑቲሲሞ አጀጀሙዳፍ ደቂቃ ሙራሳፍ ጀቸ ዋቀዮኒ በረና ኢሰ በረኑ ከነ ኢሰ ደገኙ ከነ ቀልቤፈቹ ሁበቹ አከደንደኙ ዋቀዩ አፉሪ ቁልቁሉን ሁንደ ኬኛ ነው አገርጋሩ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው መልእክት የሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ የተመዘገበውን ቅዱስ ቃል መነሻ በማድረግ እንማራለን። እንደዚህ ይላል፣ ስለዚህም ምክንያት ደግሞ ይህን መከራ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሚል ቃል ተጽፎ እናገኛለን። ዛሬ በቤተ ክርስቲያናችን የሚከበረው የሐዋርያው የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ ክብረ በዓል ነው። ይህንን ምክንያት በማድረግ እንማራለን። ቅዱስ ጳውሎስ ሲናገር አላፍርበትም ያመንኩትን አውቃለሁና በማለት ተናግሯል። ይህ ቃል ለምን ጊዜውም በልባችን ታትሞ እንዲኖር ከኔ ጋር አብረን እንለዋለን። አላፍርበትም በሉ እስኪ አንድ ጊዜ። እንዴት አፍራላችሁ? እንዴት ተናገሩ እንጂ አላፍርበትም በሉ። ያመንኩትን አውቃለሁና ቁልቁሉን ጳውሎስ ኢልመይሳ ጢሞቴዎሲፍ ኤርጋ በሬሰረት ኢሰለመፋ በቆና ተኮለኮፍሰ ኩደለመረት ይሮዱበቱ ማልጀዴ ኢትንቃነኡ ከነን አመኔ ነንቤካ ጀቹዳን ዱበቴራ አከ ስርነ መነ ክርስቲያና ኬኘት ጉያራ ቁልቁሉን ጴጥሮሲፍ ቁልቁሉን ጳውሎስ ዋቀዮዳፍ አጀጀመኒ ኢየሱስ ክርስቶስ ዋን ጃለተኒፍ ዱከ ብኦተ ክርስቶስ ታአኒ ሀንገዱመት ጃለለ ኢሳኒ ወሬገሙማዳን ጉያ ኢብሰን ከንቲን ከበዝኑዳ ጉያን ኩን ጉያ አደዋን ተኤፍ አከ የመ ዋቀዮት ወሬገሙማ ጀቹን ማል ጀቹዳ ቁልቁሉን ጳውሎስ ኢትንቃነው ጀዴ ከንዱበቴ ማሊፊ ኑቲሲሞ ኦሶ ኢትንቃነኢን አከሚቲን ጅራቹ ደንዴኛ አመንታ ኬኛ ዋዬ ጎፍታፊ ፈይሳ ኬኛ ኢየሱስ ክርስቶስ አዱኛ ሁንደረት ናነውዳን ኦሶ መታ ገድን ቀበቲን ኦሶ ሂንቃነኢን ለጴ ጉቱዳን ጎንካፊ አመንታዳን አከሚቲን በርሲሱቱኑራ ኤገመ ከንጀዱ አቦቲ ኬኛ ፈኬኛ ታሲሱዳን ኒበረና
akkuma hundi keenya beeknu gooftaa fi fayyisaan keenya Iyesuus Kiristoos hunda keenya fayyisuudhaaf samii irraa gadi bu'ee nama ta'ee mul'achuu isaatiin immoo hunda keenya yeroo barsiisu wangeela qulqulluu Maatiyos boqonnaa 10 lakkoofsa 17 irratti duuka bu'ootaaf akkas jedhee dubbate. ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ለማዳን በተገለጠበት በዘመነ ስጋዌው ካስተማራቸው ትምህርቶች መካከል አንዱ ለደቀ መዛሙርቱ ትምህርትም መመሪያም የሰጠበት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ ተጽፎ የሚገኘው ቃል እንዲህ ይላል፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ ደግሞ የዋሆች ሁኑ፣ ከሰዎች ተጠበቁ፣ ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ ይላል። ምን የሆናችሁ ትሆናላችሁ? የተጠላችሁ ትሆናላችሁ። አያችሁ፣ ይህንን ስም ተሸክማችሁ የምትኖሩት በተኩላዎች መካከል ነው። ይህንን ስም ተሸክማችሁ በዚህ ስም አምናችሁ የምትኖሩት ተኩላ በበዛበት ዓለም ውስጥ ነው። ስለዚህ እንዴት ልትኖሩ ይገባል የሚለው ሲናገር እንደ በጎች በተኩላዎች መካከል እልካችኋለሁ፣ እንደ እባብ ልባሞች እንደ ርግብ ደግሞ የዋሆች ሁኑ አለ። ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ የሮድበቱ አከስ ጀዴ አኒ ኢሲን ሄዴ አከ ሆሎታ የይ ግዱን ኢሲን ኤርጋ ከናፍ አከ ቦፋ ኦጉማዳን አብሻለታ አከ ጉጌሞ ገራሚ ተአ መቃ ከናን ዋን በርሲስተኒፍ መቃ ከነቲ ዋን አመንተኒፍ መቃ ከነ ቀበተኒ አዱኛ ኢረ የሮ ደምተን ነሞተ ሁንደ ቢረቲ ንጅበምቱ ጀዴ ማቲ ዋቀዮ የሮ አማ ከነሌ ነምኒን መቃ ከነ ዋሙ እንጃለተሙ አዱኛ ረቲ ንጅበማ ማሊፍ ጀናን መቃ ከናፍ አከ ጅበምኑ መቃ ከናፍ አከ ሬበምኑ መቃ ከናፍ የይ ግዱ አከ ጅራኑ መቃ ከናፍ ወሬገመ ጉዳ ከፈሉ አከ ቀብኑ መቃ ከናፍ ጀኔ ሃንገዱ አቲ አመነሙ አከ ቀብኑ ክርስቶስ ድበቴራ ዋዬ መቃ ኮቲፍ ጀዴ ነሞተ ሁንደ ቢረቴ አዱኛ ሁንደረቲ ንጅበምቱ ጀዴት ኢሰ ከነ በርሲሴ የተጠላችሁ ትሆናላችሁ አላቸው። ይሄንን ነገራቸው። በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ ካለ በኋላ እንደዚህ አለ፣ በሰዎች ፊት የሚመሰክርልኝን እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰዎች ፊት የካደኝን እክደዋለሁ አለ። አያችሁ፣ በክርስትና እምነት ውስጥ የሰማዕታት ቁጥር ብዙ የሆነበት ምክንያት ክርስትና ያመኑትን መመስከር የሚመሰክሩትን ደግሞ ማመን የሚጠይቅ ሃይማኖት ስለሆነ ነው። ወገኖቼ በልባችን የያዝነውን እውነት እንድንመሰክረው ክርስቶስ ነግሮናል። በሰዎች ፊት አለ የሚመሰክርልኝን። መመስከሩ ዋጋ ያስከፍላል። መከራ አለው፣ ስቃይ አለው፣ ሕማማት አለው፣ ስደት አለው፣ ረሃብ አለው፣ መጠላት አለው፣ በመጨረሻም የሥጋ ሞት አለው። ይህ ብቻ አይደለም፣ ነገር ግን ክብርም አክሊልም አለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ይሄንን ነገራቸው። ሐዋርያት ይሄንን አምነው አገልግሎታቸውን ጀመሩ። ዱከቦኒ ሰከና አመነኒት መቃይሳፍ ጀደኒ አከ ጅበመን መቃይሳቲፍ ጀደኒ አከ ሬበመን መቃይሳቲፍ ጀደኒ አዱኛ ሁንደረ ናናአኒ አከ በርሲሰን ጎፍታን ኬኛ ኢየሱስ ክርስቶስ ኤርገ ሂጥሜ ቦዳ ኢሰ ከነ ቀበተኒ ሆጂ ዱከ ቦታ ቦቆና ለመረቲ ሐፉረ ቁልቁሉዳን ጉተመኒት ሆጂ ዱከ ቦታ ቦቆና ሰዲረቲ ነመ ወጋ አፍርተማ ኦል ዳበቹ hindandeenya sana erga fayyisanii booda hojii duuka bootaa boqonnaa afur irratti mana hidhaatti darbatamanii jedha. Mana hidhaatti kan darbataman hammeenya hojjetaniiti miti. Kan hidhaman mana hidhaa keessattis kan reebaman erga mana hidhaatii ba'anii boodas rakkoon adda addaa isaan irra gahaa kan ture inni jalqabaa maqaa kanaan maaliif barsiistuu kan jedhudha. Maaliif maqaa kana waamtu? Nuti fannisneerraa
erga fannisnee booda ajjeesneerra achiin immoo awwaalameera isa fannifamee du'ee awwaalame kana maaliif maqaa isaa waamtu maaliif maqaa isaatiin barsiistu maqaa kana hin waamina isin ajjeesna mana hidhaatti isin darbanna jedhanit warri fariisotaa warri yihuudotaa yeroo isaan irratti ka'an qulqulluun Phexros hafuura qulqulluudhaan guutameet akkas jedhe fayyinni eenyuunillee maqaa biraatiin hin jiru fayyina tokkotu jira maqaa kanaan akka hidhamnu Kiristoos dursa nutti meera maqaa kanaaf jennee akka reebamnu Kiristoos nutti meera kanaaf samiidhaa gadi rakkoon kamiyyuu yaa dhufu malee maqaa kanarraa qaamni adda nu baasu hin jiru jedhe galanni fulfinni maqaa isaatiif yaa ta'u beelil jedhaatii waaqayyo galateeffadha ሐዋርያት ይህንን ተቀብለው አገልግሎታቸውን ቀጠሉ ዛሬ ቅዱስ ጴጥሮስና ቅዱስ ጳውሎስ ብለን ስናስባቸው እንዲሁ ስማቸው ሲጠራ ጆሮአችን ስለጠገበ ቀላል እንዳይመስላችሁ ለክርስቶስ ዋጋ የከፈሉ አገልግሎታቸውን ከቀጠሉ በኋላ ቅዱስ ጴጥሮስና ቅዱስ ዮሐንስ አንድን መቆም የማይችል ሽባ ሰው ከፈወሱ በኋላ እንዴት ይህን ስም ትጠራላችሁ እኛ የሰቀልነውን እኛ የገደልነውን እናንተ እንዴት በስሙ ትናገራላችሁ እንዴት በዚህ ስም ታስተምራላችሁ ተብለው ወደ እስር ቤት ተወረወሩ ይላል በእስር ቤት ውስጥ ተደብድበው ተገርፈው መከራ በስቶባቸው ልክ ከእስር ቤቱ ሲወጡ እንደዚህ ተባሉ ሸንጎ ፊት ቆመው ከዚህ በኋላ ይህንን ስም እንዳትጠሩ እንገድላቸዋለን ተባሉ ይህንን ስም እንዳትጠሩ ቅዱስ ጴጥሮስ እንደዚህ አለ ከሰማይ በታች አለ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ሌላ ስም የለምና ከዚህ ስም የሚለየን ኃይል የለም አለ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን አመስግኑት እግዚአብሔርን ወገኖቼ ሐዋርያት ብንላቸው ሰማዕታት ብንላቸው ቅዱሳን ጻድቃን ብንላቸው እነ አቡነ ተክለ ሃይማኖት እነ አቡነ ገብረ መንፈስ ቅዱስ እነ ቅዱስ ጊዮርጊስ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ሁሉም በዚህ ዓለም ላይ መከራ የተቀበሉት የተጠሉት የተገፉት የተሰቀሉት የታረዱት ብዙ ዋጋ የተቀበሉት ለአንድ ስም ነው እርሱም ኢየሱስ ክርስቶስ ይባላል ክብርና ምስጋና ለስሙ ይሁን ከፍ አድርጋችሁ አመስግኑት ክርስቶስን ቅዱስ ጴጥሮስ በዚህ ነው ዋጋ የከፈለው ቅዱስ ጴጥሮስን ስናስብ ለክርስቶስ የታመነ መከራን የተቀበለ መዳን በሌላ በማንም የለም ብሎ የሰበከ ያስተማረ በመጨረሻው በዛሬው ዕለት መታሰቢያውን የምናከብረው ቅዱስ ጴጥሮስ ቁልቁል ተሰቅሎ ሰማዕትነትን የተቀበለ ሐዋርያ ነው ረድኤትና በረከቱ ከሁላችንም ጋር ትሁን ቁልቁሉን ጴጥሮስ ኢሰከነ እርገበርሲሴ ቦደ ፈይኔ ኤኙንሌ ህንጅሩ ሰሚዳ ገዲ akka ittiin fayyinuuf maqaan nuuf kenname maqaa tokkichadha innis immoo gooftaa keenya fayyisaa keenya Iyesuus Kiristoosidha jedheet qulqulluun Phexros isa kana barsiiseet addunyaarra naanna'eet maqaa kanaaf amanameet maqaa kanaaf jedhee jibbamee reebamee hidhameet dhumarratti immoo gadi gombifamee fannifameet maqaa kanaaf amanamee darbeera maatii waaqayyoo yaadannoo kana waggaa waggaadhaan yeroo kabajnu yaadannoo isaanii waggaa waggaadhaan yeroo kabajnu nutis akka abbootii keenya akka abbaa keenya qulqulluu Phexros waaqayyoodhaaf amanamne isa jaalanne isa kabajne hanga du'atti isa wajjiniin jiraachuutu nurraa eegama akkaataa kanaan akka jiraannu waaqayyo nu gargaaru አሜን jedha ቅዱስ ጴጥሮስ በዚህ ያለፈ ቅዱስ ጳውሎስ ደግሞ ተነሳ አገልግሎቱን ቀጠለ ቀድሞ አሳዳጅ የነበረው አሁን ተሰዳጅ ሆነ ቅዱስ ጳውሎስ አገልግሎቱን ከጀመረ በኋላ ብዙ መከራ ተቀብሎ ካለን ሰዓት አንፃር ብዙ የቅዱስ ጳውሎስን ሕይወት የቅዱስ ጳውሎስን የወንጌል ጉዞ ተርኮ ለመጨረስ እንኳን ሰዓት ቀንም አይበቃም በብዙ ዋጋ ያገለገለው ቅዱስ ጳውሎስ በመጨረሻ በሮም እስር ቤት ውስጥ ሆኖ ለመንፈስ ልጁ ለጢሞቴዎስ ደብዳቤ ጻፈለት መልእክት ጻፈለት ሁለተኛ ጢሞቴዎስ የአደራ መልእክት ነው ወንጌልን አደራ የክርስቶስን ስም አደራ ቤተ ክርስቲያንን አደራ አገልግሎቱን አደራ በተደጋጋሚ አደራ እያለ ጻፈለት
በሚጽፍበት ሰዓት ቅዱስ ጳውሎስ በሮም ጠባብ እስር ቤት ውስጥ ሆኖ የቅዱስ ጳውሎስ የእስር ቤት ሕይወቱ እኛ ሶስት ነገር እንድንማር ያደርገናል። አንደኛው ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ለኤፌሶን ክርስቲያኖች ብሎ ጻፈላቸው በሰማያዊ ስፍራ በመንፈሳዊ በረከት እንደተባረክን ይናገራል። ልብ በሉ፣ እስር ቤት ውስጥ ሆኖ ስለ ሰማያዊ ስፍራ ይናገራል። ክርስቲያን የተገደበ የታጠረ አይደለም። ጌታ እንደተናገረ ስፍራን አዘጋጅላችኋለሁ፣ እኔ ባለሁበት በዚያ እናንተ ደግሞ እንድትሆኑ እንደገና እመጣለሁ እወስዳችኋለሁ ብሎናል። ስለዚህ ያንን ስፍራ ተስፋ የሚያደርግ ነው ክርስቲያን። ቅዱስ ጳውሎስ ያንን ስፍራ ተናገረ። እስር ቤት ውስጥ ሆኖ ስለ ሰማያዊው ክብር ጻፈላቸው። እስር ቤት ውስጥ ሆኖ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎ ጻፈላቸው። ይህ ቅዱስ ጳውሎስ በመጨረሻው እንደዚህ አለ፣ ስለዚህም ምክንያት ደግሞ ይህንን መከራ ተቀብያለሁ አለ። ከጥቂት ቀናት በኋላ አንገቱ በሰይፍ ተቀልቶ እንደሚሞት ያውቀዋል። መከራ እንደሚቀበል ያውቀዋል። ሰማዕትነት እንደሚቀበል ያውቀዋል። ነገር ግን ለልጁ ለጢሞቴዎስ እንደዚህ አለው፣ ስለዚህም ምክንያት ደግሞ ይህንን መከራ ተቀብያለሁ፣ ነገር ግን አለ አላፍርበትም፣ ያመንኩትን አውቃለሁና አለ። እስኪ አላፍርበትም በሉ፣ ተናገሩ። እስኪ አላፍርበትም በሉ፣ ያመንኩትን አውቃለሁና። አሁን እኛ ወገኖቼ እንዳናፍርበት በመጀመሪያ ያመነውን ማወቅ አለብን። ያመነውን ጌታ ክብሩን ማወቅ አለብን። አምላክነቱን ማወቅ አለብን። በስጋ ተገልጦ ከኃጢአት እስራት ነፃ እንዳወጣን በሞቱ ሞታችንን ገድሎ በትንሣኤው ኃይል ሕይወት እንደሰጠን ያመነውን ማወቅ አለብን። እትንቃነው ጀደ ቁልቁሉን ጳውሎስ ከናን አመኔናን ቤካ ጀደ ማቲ ዋቀዮ jireenya bara bara argachuudhaaf mootummaa waaqayyoo dhaaluudhaaf dukkana keessaa gabrummaa keessaa bilisa ba'uudhaaf akka qulqulluu Phexrosii fi akka qulqulluu Phaawulos kan amanne sana beekuutu nurraa eegama. eenyummaa isaa, kabaja isaa, aangoo isaa, waaqummaa isaa, du'a isaatiin du'a keenya ajjeesee hunda keenya akka dhiiga isaatiin bilisa nu baase isa kana beeknee yoo jiraanne ittiin qaanoofnu አላፍርበትም ያመንኩትን አውቃለሁና ብሎ ይህንን ጽፎ ከጥቂት ጊዜ በኋላ ሰማዕትነትን ተቀበለ ቅዱስ ጳውሎስ። ቅዱስ ጴጥሮስ መዳን በሌላ በማንም የለም ብሎ ሰብኮ ሰማዕትነትን ተቀበለ። ዛሬ ቤተክርስቲያን ይህንን ታስተምራለች፣ ይህንን ታውጃለች። አላፍርበትም አለ። አዎ አናፍርበትም። እንኳን እኛ በእርሱ ልናፍር፣ እርሱ ራሱ በእኛ አላፈረም። እየሰማችሁ ነው አይደለ? አላፈረም በእኛ። የሰማይና የምድር ጌታ ሰማይ ዙፋኔ ምድርም የእግሬ መረገጫ ናት ያለው ክርስቶስ በስጋ ተገልጦ በከብቶች ግርግም ሲጠቀለል በጨርቅ አላፈረብንም። አያችሁ፣ ኃጢአተኞች ሳለን ጻድቁ እርሱ ክርስቶስ ስለ ሁላችንም ቀራንዮ አደባባይ ላይ እርቃኑን ሲሰቀል እርሱ በእኛ አላፈረብንም። እኛም ደግሞ ያመነውን አውቀነው ክብሩን ተረድተን ሳናፍርበት ይህንን ስም ተሸክመን እስከ መጨረሻው ሰዓት ድረስ በዚህ ስም አምነን ልክ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ ለእርሱ ታምነን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።